አቶ አምነን ባልተጠበቀና ክብሩን በማይመጥን መልኩ የጋለሞታ ሰርግ ይመስል በአንድ ራት ግብዣ ብቻ አሁን ተሞሽሯል። እናቱ ወይዘሮ ሰምሃልም ከህመማቸው ጋር ሳያገግሙ እየታገሉ ያሉ ቢሆንም ነገር ግን ልጃቸው ለዚህ ክብር መብቃቱ እጅግ እንዳስደሰታቸው ከዚህ በኋላም ቢሞቱ እንደማይቆጫቸው ይናገራሉ። ወይዘሪት መርሲ ደግሞ ለወይዘሮ ሰምሃል እጅግ ቅንጣት የሚባል ነገር ክብርና እንዲሁም ደግሞ ምንም ርህራሄ የሌላት ሰው አሁንም ብትሞች እንኳ መቃብር ፈንቅለሽ አንቺ ትነሻለሽ በሚመስል መልኩ እንደዚህ ስትልም ትመልሳለች። ወይዘሪት ጄሪ ሁለቱን እንስቶች አሸንፋ ለዚህ ክብር መብቃቷ በተለይ ደግሞ አቶ አምነን ማግባቷ እጅግ ቢያስደስታትም ነገር ግን አሁንም ቢሆን ትልቅ ጥርጣሬ አላት። የእሷ ጥርጣሬ በተለይ አቶ አምነን ምንም አይነት እንኳ የደስታ ስሜት የሚነበብበት ሰው አይደለም። ታዲያ ከዚህ የተነሳ አቶ አምነን ምን ባደርግልህ ያስደስተሃል? ቆይ አንፋታም አንለያይም አይደል? በማለትም ትጠይቀዋለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድርድ ተከታታይ ድራማ አበይት ትዕይንቶችን የምንነግራችሁ የምናዋሳችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። አቶ አምነን ወይዘሪት ጄሪን ለሚስትነት ከሶስቱ እንስቶች ውስጥ እንደመረጣት በባለፈው ክፍል ተመልክተናል። ነገር ግን ከመረጣት በኋላ እጅጉኑ በመጸጸትና በጣሙኑ በማዘን ወደ ወይዘሪት ቤሌን በመጠጋት እንዲሁም ደግሞ ወደ እሷ ጋር በመሄድ እንደዚህ ያደረግኩት እኔ እንኳ ለራሴ ግራ በሚገባኝ መልኩ እኔም እርግጠኛ አልነበርኩም፣ ያ ማለት ደግሞ ከቀልብ ያልነበርኩም እያለ ሊያባብላትና ነገሮችን ሁሉ ያለ ፍላጎቱ እንደፈጸማቸው በተለይ ለእሷ አስረዳትና እሷም ጓደኛው እንድትሆን ሚስቱም እንድትሆን ያባብላት እንደነበረ ባለፉት ተከታታይ ክፍሎች የተመለከትነው ጉዳይ ነው። ነገር ግን አሁን በመጨረሻው ሰዓት እጅግ በተዋከበ እጅግ በጣም በፈጠነ መልኩ ፕሮግራሙ በተለይ የቀለበት ፕሮግራሙ እንዲካሄድ ፈልጋለሁ በማለት ይህም ደግሞ ጄሪን እንደመረጣት ለጓደኝነት በተለይ ያው እንግዲህ ቤሌንን የጠላበት ምክንያት እናቱን እንደመረዘች ወይዘሪት መርሲ ስለነገረችው እሱንም አምኖ በመቀበሉ ምክንያት ነው። ታዲያ ይህንን ተከትሎ የሰርጉ ፕሮግራም ይካሄዳል ሲባል ለጄሪ እንግዲህ ሰው እንደማይጠራ ወይም ደግሞ ብዙ እንግዶች እንደማይጠሩና እንደማይታደሙ ሲነግራት እጅግ በጣም እሷ ደግሞ ተጠራጠረችና እጅግ በጣም አሳሰባት። ምክንያቱም ይሄ ነገር እውነት ነው ወይስ አይደለም የሚለው እስከ መጨረሻው ሰዓት እሷም እርግጠኛ አልነበረችም። በጣም እየተጠራጠረች ቆይ አቶ አምነን ምን ባደርግልህ ያስደስትሃል? ቆይ ግን አንለያይም አይደል? በማለትም ሁሉ ትጠይቀው እንደነበር የሚታወቅ ነው። ታዲያ ምንም ሰው ባልታደመበት ከአንድ ጓደኛው ቃል ከሚባል ውጪ እንግዲህ የቤቱ ሶስቱ ተፎካካሪ ሴቶችና ወይዘሮ ሰምሃል እንዲሁም ወይዘሮ ዛራ ብቻ በታደሙበት አንድ የራት ፕሮግራም ካዘጋጀ በኋላ የቀለበት ፕሮግራማቸውን አቶ አምነንና ወይዘሪት ጄሪት ይፈጽመዋል። ይህ የሰርግ ፕሮግራም እንዲደረግ በጣምኑ እንግዲህ በፍጥነት ነገሮችን ሁሉ አቻኩሎና በጣም አጣድፎ ሊካሄድ የቻለበት ምክንያት አቶ አምነን የሆነ ነገር እንዳሰበ አመላካች ጉዳይ ነው። በተለይ ደግሞ እናቱ በዚህ ሁኔታ በጣምኑ ታማና ራሷን በማታስታውስበት ሁኔታ ላይ እያለች የእሷ ደስታ ማለትም ትልቅ ሆኖ እያለ እሷ በልጇ ሰርግ እጅግ በጣምኑ የምትደሰተውና የምትከብረው እሷ ሁና ሳለ እሱ ግን ነገሮችን ወደኋላ በመተው እማዬ አሁን የቀለበት ፕሮግራም ማድረግ አለብኝ፣ ያንቺ ጉዳይ ወይም ደግሞ ሌላው ነገር አንቺ ሲሻልሽ እንፈጽመዋለን በማለት ነገሮችን ወደኋላ በመተው የራሱን ፕሮግራም መጀመሪያ አስቀድሟል። ግን ይህ አንድ ነገር አመላካች ጉዳይ አለው። ይህንን እንግዲህ ፕሮግራም እንዲያደርግ በጣም ያስገደደው ምክንያት ምንድን ነው? በተለይ ደግሞ የኔ ሀሳብና ጥርጣሬ ከዶክተሩ ጋር የተነጋገሩት በተለይ ወይዘሮ ሰምሃልም እዛ ያወራችው ነገር ይኖራል ብዬ አስባለሁ። ይህም ደግሞ በቀጥታ ሊገናኝ የሚችለው ከወይዘሪት መርሲ ጋር ነው። መርሲ እንግዲህ የአቶ አምነን አክስት እንደሆነች ይታወቃል። እሷን ደፍሮና እንዲሁም ደግሞ በጣምኑ ተጋፍቶ ሊያባራትም አይችልም። ምክንያቱም የስጋ ዘመዱ የወንድሙ ልጅ ናት። ነገር ግን ነገሩ እንዲጠራና እንዲሁም እንዲለይለት ከማለት አንጻር እናቱ ሳይሻላት የሰርግ ፕሮግራሙን ሊያደርግ የወሰነው ምንም እንኳ ከፊቱ የደስታ ስሜት ወይም ደግሞ የሙሽራነት ባህሪያትን ሳያሳይ አሁን ላይ ቀለበቱን አድርጓል ማለት ነው።
ስለዚህ ይህን የሚያመለክተው ወይዘሮ ሰምሃል እዛ ሆስፒታል እያለች ባለችበት ሁኔታ የሆነ ነገር ወይም ደግሞ የሆነ ጉዳይ አጀንዳ ይዘው እንደተነጋገሩና ይህንን ደግሞ ለማድረግ የግድና የግድ ፕሮግራሙ መደረግ እንዳለበት አይ ቲንክ ውሳኔ የደረሱ ይመስለኛል። ይህ እንዲደረግ የውሳኔ ላይ የደረሱበት ምክንያት በተለይ ደግሞ የወይዘሪት መርሲን እጅግ አስቸጋሪና በጣም ተንኮለኛነት እሱን ለማረጋገጥ ይመስለኛል ማለት ነው። ምክንያቱም ወይዘሮ ሰምሃል ለአቶ አምነን እቺ አክስትህ እጅግ በጣም መጥፎና ከባድ ሰው እንደሆነች አይ ቲንክ ሆስፒታል እያለች ነግረዋለች ይመስለኛል። ስለዚህ እሱን ለማወቅና እንዲሁም ለማረጋገጥ ደግሞ የግዴታ በእነሱ ፍላጎት በጄሪና በወይዘሪት መርሲ ፍላጎት መሄድ እንዳለበት ያው ይህንን ምርጫ አድርጎ ይሄዳል። አሁን ላይ ነገሮቹ እንግዲህ ወደ ማብቃትና ወደ መለያየትም እያመሩ ይገኛሉ። ሁለቱ ሴቶች ምንም የመሸነፍ ስሜት እንኳ ሳይታይባቸው በሰርጉ ታድመዋል። ያ ማለት ወይዘሪት ቤሌንና ወይዘሪት ሲፈን በሰርጉ ፕሮግራም ተገኝተው እንዲሁም እንኳንስ ሊናደዱና ሊበሳጩ ይቅርና እነሱ ተነስተው ልቅ ሲጨፍሩና በተለይ ደግሞ የሰርጉን ፕሮግራም ሲያደምቁ አምሽተዋል። በሌላ በኩል ደግሞ እንግዲህ ልክ ፕሮግራሙ ኦልሞስት ወደ ማለቅ ደረጃ በደረሰበት ሰዓት ከውጭ የሆነ ሰው እንግዲህ ስጦታ የሚባል ነገር ከበር አስቀምጦ ይሄዳል። ታዲያ እሱ ከማን ጋር ይገናኛል? ይህንን ስጦታ በቀጥታ ቤሌና መታ አቶ አምነን ይሄ ለእናንተ የተሰጠ ስጦታ መሰለኝ፣ በሩ ላይ ነው አስቀምጦት ሄደው አላየሁትም ማን እንደሆነ ትለዋለች። ታዲያ ቀበል አለችና ወይዘሪት ጄሪ እሱን ስጦታውን ለማየት በጣም ጓጉቷ ስለነበር ትከፍተዋለች። ስትከፍተው ግን ያልተጠበቀ እጅግ አስደንጋጭ ነገር ነው የተገኘበት። ይህ ማን ሊያደርገው ይችል ይሆናል? አንድም የአምነን ወገን ወይም ደግሞ ጓደኛ የሆነ ሰው ነው። ሌላም በኩል ደግሞ አንደኛውና ሌላው ጥርጣሬ ደግሞ ከወይዘሪት ቤለን በኩል የታዘዘ ሰው ሊሆን ይችላል። ምክንያቱም አቶ አምነን ጄሪን ሳይወዳትና ሳይፈልጋት እንደሚያገባት በእርግጠኝነት ስለሚያውቁ በተለይ ደግሞ ወይዘሮ ዛህራ ይህንን ጉዳይ ምናልባት እንግዲህ በእጅ አዙር ሰርታ ወይም ደግሞ እንዲደረግ አድርጋ ይሆናል ብዬ አስባለሁ። ይህ ስጦታም በቀጥታ ከወይዘሪት ጄሪ በተለይ ከወደፊት ማለት ከድሮ ህይወቷ ጋር የሚገናኝ ይመስለኛል ማለት ነው። ወደፊት በሚቀጥለው ክፍል የምንመለከተው ይሆናል። ነገር ግን አሁን ላይ የሚታሰበውና የሚጠበቀው ነገር ጄሪ እና አቶ አምነን እንደሚለያዩ ነው። ምናልባትም እሱም ይህንን ቀድሞ ያውቅ ስለነበር ነው ይህ የሰርግ ፕሮግራም በአንድ ራት ግብዣ ብቻ እንዲጠናቀቅ የወሰነው። ሌላው ጉዳይ ደግሞ እንግዲህ የሚጠበቀው በተለይ እንግዲህ አቶ አምነንና ጄሪ የሚለያዩ ከሆነ አምነን ቤሌን ይመርጣታል ወይስ ደግሞ እንግዲህ ሌላ ምርጫ ከሶስቱም ውጪ ማለትም ሌላ ሚስት ያገባ ይሆን? ይህ ጉዳይ እየጠራ እንዲሁም ደግሞ በጣም ግልጽ እየሆነና ነገሮች ሁሉ ወደ ለየላቸው አቅጣጫቸውን እየመረጡ ስለሚሄዱ ነገሮች ሁሉ ወደ ፍጻሜ ያመራሉ ማለት ነው። ይህም ብቻ ሳይሆን ወይዘሪት መርሲ ጉዷ የሚጋለጥና በተለይ ተንኮሏና ክፋቷ ይህንን መርዝ በተለይ ለወይዘሮ ሰምሃል እየሰጠችው ያቀነባበረችው እሷ መሆኗ ይደረስባታል ማለት ነው። በእጃ ዙር ይህን እንግዲህ አቶ አምነን ሲያቀና ሲለይ እንግዲህ በራሱ ካረጋገጠ በኋላ አክስቱን ከዚህ ግቢና ከዚህ ቤት የሚያስወጣት ይሆናል ማለት ነው። ሌላው አጠራጣሪ ጉዳይ ደግሞ ምንድን ነው? ወይዘሮ ሰምሃልም በልጃቸው እጅግ በጣም እንደተደሰቱና ምናልባትም ከህመማቸው ሳያገግሙ ግን እንዲህ ያለ ሰርግ ቢያንስ እንኳ ራሴ ደግሼ በጣም እንትን ብዬ ህዝቡንም አብልቼ እሸኝሃለሁ በማለት የተቃወሙ ቢሆንም ነገር ግን በዚህ ሰርግም እንዳልተከፉ በመጨረሻ ተናግረዋል። ይሁኖ ሳለ በቃ አንተ እዚህ ደርሰ ማየቴ እጅግ ደስ ይለኛል፣ ይህንን አይቼ ከዚህ በኋላ ብሞትም አይቆጨኝም በማለት ሀሳባቸውን ይሰነዝራሉ። ታዲያ አጠገቧ የነበረችው ወይዘሪት ሜርሲ አንቺማ ሞተሽም እንኳ መቃብር ፈንቅለሽ ትወጫለሽ በማለት ለእሷ ያላትን ጥላቻ እጅግ የጭካኔ ሀሳብም እንዲህ ስትል ትነግራታለች። ምክንያቱም አሁን አታስታውስም ብላ ነው። ነገር ግን ወይዘሮ ሰምሃል የውሸት እንጂ በጣም ሁሉን ነገር ታስታውሳለች። ይህ ሆን ተብሎ የተደረገ ነገር ግን እነሱ ሀሳባቸውን በነፃነት እንዲገልጹና ያላቸውን ተንኮልም ክፋትም ይሁን ደግነት እንዲናገሩና እያንዳንዷ ነገር እየተመዘገበ እየተያዘላቸው ነው።
ከዚህ ጋር ተያይዞ እንግዲህ ሁለቱ ጭራቆች ማለትም ወይዘሪት መርሲ እና ወይዘሪት ጄሪ አሁን ላይ መፈራቀቅ ላይ ደርሰዋል። መጀመሪያም ጓደኝነታቸው ምናልባትም የአይጥና የድመት አይነት ነገር ቢሆንም ማለት ጄሪ ግን በየዋህነት ምናልባትም ለሷ ብላ የቀረበቻት መስሏት ነበር። ነገር ግን ሜርሲ ዋና ተግባሯ እሷ ያለመችውን ያሰበችውን ነገር ለማሳካት እንጂ ጄሪ የአቶ አምነን ሚስት እንድትሆን ፈልጋም አይደለም። ምክንያቱም በእጅ አዙር በእሷ በኩል ስለ ወይዘሮ ሰምሃል መረጃዎችን እንድታሰባስብላት ፈልጋ ነው የነበረው። ታዲያ አሁን ላይ አርግዣለሁ እንኳ ስትላት እንዴ በዚህ አጭር ጊዜ ውስጥ እንዴት ነው የምታረግዥው? አንቺ ኢንኩቤተር ነሽ እንዴ በዚህ በአጭር ጊዜ ውስጥ የምትፈለፊው? በማለት ነገሮችን ሁሉ ታጥላላባትና ውድቅ ታደርግባታለች። ስለዚህ አሁን ላይ ያሉት ሁኔታ ከዚህም አለፍ ብሎ በተለይ አቶ አምነን ጄሪን እናቴ እንድትከባከቢልኝ ብሎኛል ብላ ለወይዘሮ መርሲ ስትነግራት ግን አይከብድም ገሎም ተንከባክቦም ያ ማለት ደግሞ መርዙን አንቺ እንደሰጠሻት ያው ታውቂያለሽ። አሁን ደግሞ ልንከባከብ ማለቱ ተቃራኒ አይሆንብሽም ወይ? ስለዚህ ይህንን ጉዳይ ደግሞ ለአቶ አምነን ምናልባትም ፍንጭ ልትነግር ስለምችል በዚህ መልኩ አንድ መረጃ ወጣባት ማለት ወይዘሪት ጄሪ ከዚህ ቤት የመጀመሪያዋ ተሰናባች ትሆንና ከዛ ማለፍ ሲል ደግሞ እርስ በርሳቸው ያላቸውን ጉዳይ የሚገላለጡ ይሆናል ማለት ነው። ወይዘሪት ጄሪም ስለ መርሲ እጅጉኑ መረጃ ስላላት ወይዘሮ ሰምሃልን እጅግ አጥብቃ እንደምጠላት ስለምታውቅ ይህንን ለአቶ አምነን የምትነግረው ይሆናል ማለት ነው። ሌላው የመጨረሻው ጉዳይ የወይዘሮ ቤሌን እንግዲህ አሁን ይህ የመጣው ስጦታ ምናልባትም በእሷ በኩል የመጣ ከሆነ እጅግ በጣም አሳሳቢ ነው። ነገር ግን በእሷ በኩል ይሁን እንጂ እሷ አስባ ወይም ደግሞ እሷ እዛ ላይሆን ይችላል ብዬ ነው የማስበው። ምክንያቱም እሷን የሚያውቅና በጣሙኑ አምነን እጅግ ቤሌንን እንደሚወዳት የሚያውቅ ሰው ምናልባትም ይችን ጄሪን ከዚህ ቤት ነቅሎ ለማስወጣት የግድ ምን ማድረግ እንዳለበት ስለሚያውቅ ይህንን ጉዳይ ፈጽሞታል ብዬ አስባለሁ። ስለዚህ የግድና የግድ አቶ አምነን ቤሌንን እንዲያገባት የሚፈልግ ሰው ምናልባት አድርጎት ሊሆን ይችላል ወይም ደግሞ በወይዘሮ ዛህራ በኩል ላከ ሰው ሊሆን ይችላል ብዬ አስባለሁ። ታዲያ እንግዲህ እውነትና ድፍርስ እያደር ይጠራል አይደል ነገሩ። በሚቀጥለው ክፍል ሁሉም ፈርጁን ይዛል ማለት ነው። በተለይ ደግሞ የሜርሲና የጄሪ ጓደኝነት እዚህ ላይ የሚያበቃለት ይሆናል። አቶ አምነንም ምርጫውን እንግዲህ ወደ ቤሌን ያደርግ ወይስ ደግሞ ሌላ ምርጫ ይወስድ የሚለው የሚጠበቅ ይሆናል። ነገር ግን ከጄሪ ጋር እንደማይቀጥል እጅግ በጣም ከፍተኛ ሁኔታዎች የሚያመላክቱት እንደዛ ነው ማለት ነው። ስለዚህ አይቀጥልም ማለት ነው። ወይዘሮ ሰምሃልም ዝም የምትል አይመስለኝም። ምክንያቱም አሁን ላይ የማትሰማ መስላ የማታስታውስ መስላ ሁሉን ነገር ከአይምሯ እየጻፈችና እየመዘገበች ያለችበት ሁኔታ ነው ያለው። ስለዚህ አሁን ላይ ነገሮች ሲበዙ በጣሙኑ እንግዲህ ክፋታቸውን የሚያሳዩት ነገር በጣሙኑ እየጨመረ ሲሄድ እሷም መናገር ትችላለች ማለት ነው። ከተናገረች ደግሞ እሱ አቶ አምነንም ወይዘሪት ጄሪን ብቻ ሳይሆን መርሲንም ከዚህ ቤት መንቅሮ እንደሚያወጣቸው በጣም እርግጠኞች ነን። ውድ ተመልካቾቻችን የእናንተን ሀሳብ በኮሜንት ቦክስ እየገለጻችሁ ይህንን ቻናል ደግሞ ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከዚህ ድረስ ሁሉ ስለተከታተላችሁኝ ከልብ እያመሰገን የዛሬን በዚህ አበቃን።